ነው። ብዙውን ጊዜ እነሱ ቅርጻ ቅርጽ ስዕል ጋር ይገናኛሉ። በቃ ሁሉ ነገራቸው ወደ ስዕል ነው። ሩጠው ወደ ስዕል ነው። የገብርኤል ስዕል አለ። ማን አይቶት ነው? ከነክንፉ ጦር ይዞ የሆነ ሰይጣንን ረግጦ ሊመታ ሲል ይሄ እኮ ገብርኤል ነው ይሉና እዚህ ለጥፈው ነው የሚያመልኩት። ተመልከቱ። መርየምን ልጅ አስታቅፈው ማን አያት? እንዴት ተነሳ? ማን ሳለው? ሩጠው ወደ ስዕል ነው። የሚገርመው ወልድ ተገለጸ አሉ በስጋ አብ ግን መንፈስ ነው ብለው ነው የሚነግሩ ሲናገሩ ሲያወዛግቡ። የሚገርመው አብ ወልድ መንፈስ ቅዱስ ሶስቱ ስላሴ ስዕል አላቸው። ሁሉ ነገራቸው ከስዕል ጋር የተያያዘ ነው። የኛንም አሁን ምንድነው የሚያመጡት? እጅ አለው ስትል እጅ ካለው መዳፍ አለው። መዳፍ ጣት አለው። አዎ ጣት ካለው መዳፍ አለው። አዎ መዳፍ ካለው ክንድ አለው። ክንድ ካለው ጡንቻ አለው። ጡንቻ ካለው ትከሻ አለው። ትከሻ ካለው ወገብ ነው። ሙሉውን እሱ ጋር ነው የሚያገናኘው። በቃ እሱ ራሱ ጋር የመቅረጽ ባህሪ ያለባቸው ስዕል ነው። ሁልጊዜ የሚያመልኩት ስዕል፣ ምን የሚሉት ስዕል፣ የሚያወሩትና በቃ የሚሰሙትን ነገር ስዕል ነው። ሁልጊዜ ስዕል ነው። ለዚህ ነው ለአላህ ሱብሓነሁ ወተዓላ እግር የሚል አጽድቋል። ቀደም የሚል ጸድቋል። ይህ ባት የሚል ጸድቋል። የመሰሉት እነዚህ ዋና ዋና የምንላቸውን ነጥቦች በቀጣይ እናያቸዋለን። ችግር የለም አለ። ቁርአን ምን አለ? ሐዲስ ምን አለ? ቀደምቶች ምን አሉ? ይሄ ወሃቢያ የሚባል ያመጣው ነው ወይስ ቀደምቶች በዚህ ላይ ነው የሄዱበት? እንዴት ነው ይሄ ነገር ይጸድቃል ወይንስ ተጠምዞ ነው የሚተረጎመው? እጅ የሚለው አይ እጅ የተፈለገው ውለታ ነው ወይስ ጉልበት ነው ወይስ እውነት እጅ ነው ወይስ እንዴት ነው የሚለውን እንመለከታለን። እመጣበታለሁ ኢንሻአላህ። ይሄንን በዚህ ትይዙልኛላችሁ። ከተጠየቅኩት ጥያቄ አንፃር ብቻ መልሳለሁ። የተጠየቅኩት ልጁ ሲጠይቀው ቀኝና ግራ ነው ያለው፣ የጌታ እጅ ቀኝ ነው ግራ ነው ያለው፣ ቀኝም ግራም ብሎ መልሷል። ሌላ ኡስታዝ ስሰማ ደግሞ ሁለቱም እጆቹ ቀኞች ናቸው የሚል ሰማው። ይህንን አህባሾች የዋሃብዮች ትምህርት የተወዛገበ ነው። አንዱ ቀኝና ግራ ነው ያለው ይላል፣ አንዱ ደግሞ ቀኝ ሁለቱም ቀኝ ናቸው ይላል። ይህንን ምን ትላለህ ነው? ቀኝና ግራ የሚለው በነገራችን ላይ አላህ ሱብሓነሁ ወተዓላ እጅ እንዳለው አጽድቀን ነው ቀኝና ግራ የሚለው የሚከተለው የሚመጣው። ባረከላሁ ፊኩም። ቀኝና ግራ የሚለው ራሱ በሐዲስ መጠቀሱ ለአላህ እጅ እንዳለው ጠቋሚ ነው። ይሄንን ቀኝና ግራ የሚባልና እጅ የሚባል ሲነሳ አንቀጥቅጥህ አንዘርዝር ቁጭ ብድግ አትበል። እባብ እንደረገጠ አትዋ ግልጽ ነው። መስጠት ማለት ነው። ብዙውን ጊዜ እነሱ ቅርጻ ቅርጽ ስዕል ጋር ይገናኛሉ። በቃ ሁሉ ነገራቸው ወደ ስዕል ነው። ሩጠው ወደ ስዕል ነው። የገብርኤል ስዕል አለ። ማን አይቶት ነው? ከነክንፉ ጦር ይዞ የሆነ ሰይጣንን ረግጦ ሊመታ ሲል ይሄ እኮ ገብርኤል ነው ይሉና እዚህ ለጥፈው ነው የሚያመልኩት። ተመልከቱ። መርየምን ልጅ አስታቅፈው ማን አያት? እንዴት ተነሳ? ማን ሳለው? ሩጠው ወደ ስዕል ነው። የሚገርመው ወልድ ተገለጸ አሉ በስጋ አብ ግን መንፈስ ነው ብለው ነው የሚነግሩ ሲናገሩ ሲያወዛግቡ። የሚገርመው አብ ወልድ መንፈስ ቅዱስ ሶስቱ ስላሴ ስዕል አላቸው። ሁሉ ነገራቸው ከስዕል ጋር የተያያዘ ነው። የኛንም አሁን ምንድነው የሚያመጡት? እጅ አለው ስትል እጅ ካለው መዳፍ አለው። መዳፍ ጣት አለው። አዎ ጣት ካለው መዳፍ አለው። አዎ መዳፍ ካለው ክንድ አለው። ክንድ ካለው ጡንቻ አለው። ጡንቻ ካለው ትከሻ አለው። ትከሻ ካለው ወገብ ነው። ሙሉውን እሱ ጋር ነው የሚያገናኘው። በቃ እሱ ራሱ ጋር የመቅረጽ ባህሪ ያለባቸው ስዕል ነው። ሁልጊዜ የሚያመልኩት ስዕል፣ ምን የሚሉት ስዕል፣ የሚያወሩትና በቃ የሚሰሙትን ነገር ስዕል ነው። ሁልጊዜ ስዕል ነው። ለዚህ ነው በጣም ከቢት የሆነ አካሄድ ነው የሚሄዱት። ባረከላሁ ፊኩም። ይሄንን እንደ ጥያቄ ልንገራችሁ። ባረከላሁ ፊኩም። እንደ ጥያቄ ሐዲስ አላህ ስለመኖሩ ያወቅነው ነብዩ አለይሂ ሰላቱ ወሰለም ነገሩን። ስለ ዛቱ ስለ ባህሪ ነገሩን። አዎ አመንን።
ያው ባህሪያችን ይሄንን የሚቀበል ለላህያሉ ጌታ መኖሩን ምድር ሰማያት ከመጠቆሙ ጋር ግን ጥቅሳዊ ነብይ አለይሂ ሰላቱ ወሰለም ነገሩን። አዎ ተረዳን። አዎ አላህ አለ፣ ዛት አለው። አዎ ባህሪውን አላህ አለኝ ካለ አለህ ነው የምንለው። ነብዩ አለው ካሉ አለው ነው የምንለው። ነገር ግን ቢጤ የለውም፣ አምሳያ የለውም። ስለዚህ አታነጻጽር፣ ወደ አንተ አምጥተህ አታነጻጽር። እና እዚቹ ላይ ላሳጠራትማ እንዳይሰፋብኝ ባረከላሁ ፊኩም። እዚህ ላይ ሐዲስ የመጣለ ከነብዩ አለይሂ ሰላቱ ወሰለም ዑለማዎች ሁለት ተከፍለው የተናገሩበት ሁኔታ አለ። ያዙልኝማ። አንደኛ ለአላህ ሱብሓነሁ ወተዓላ ግራና ቀኝ እጅ ያለው ብለው ተናግረዋል። ግራና ቀኝ አዎ ሐዲስ ላይ አለ። አዎ ነብዩ ራሳቸው የተናገሩት ነብዩ መሐመድ አለይሂ ሰላቱ ወሰላም ራሳቸው። አህባሽንቶ አህባሽ ምን አገባው? አህባሽ እኮ እኛ መጀመሪያም እኮ ሙስሊም አይደሉም፣ ዝም ብለው ይጨቃጨቃሉ እንጂ እኛ በእስልምና ጥላ ውስጥ አይደለም የምናያቸው። ሌላ ኦርቶ ሌላ ናቸው እነሱ። ለአላህ ሱብሓነሁ ወተዓላ ይሄንን ነብዩ በሐዲሳቸው ተናግረዋል። ቁልጭ ባለ መልኩ ተናግረዋል ነብዩ አለይሂ ሰላቱ ወሰላም። እና ምን አሉ? ይኸው እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም ባረከላሁ ፊኩም። እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ፊማ ረዋሁ ኢማም ሙስሊም ሐዲስ አብዱላህ ብን ዑመር ረዲየላሁ ዐንሁማ መርፉዓን የጥዊላሁ ዐዘ ወጀለ ሰማዋቲ የውመል ቂያማ አላህ ሰማያትን የቂያማ ቀን ይጠቀልላል አሉ። ثم يأخذهن بيده اليمنى ይጠቀልልና በቀኝ እጁ ይይዛቸዋል አሉ። ثم يقول أنا الملك أين الجبارون أين المتكبرون እኔ ነኝ ንጉሱ፣ የታሉ እነዛ አምባገነኖች፣ የታሉ እነዛ ኩራተኛ እብሪተኞች ይላል አሉ። ثم يطوي الأراضين ከዛ መሬቶችን ደግሞ ይጠቀልላል ቢሽማሌህ በግራው ቢሽማሌ። አያችሁ ሰማያትን በቀኙ መሬትን በግራው። ይሄን ተብሎ በግልጽ መጥቷል። ቀኝ ግራ ተብሎ ተጠቅሷል ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም አስተምረዋል። ይሄንን እኔ ስለ አህባሾች አንጻር ነው እንጂ ስለ ንጽጽር አንጻር አይደለም እኔ የምናገረው። ቀኝ ግራ ሐዲስ ላይ ተጠቅሷል። መጣ የሐዲስ አለ። አዎ በዚህ ላይ ታላቁ የኢስላም ሊቅ ይሄንን ያያዙት ማን? አልኢማም ዑስማን ኢብኑ ሰዒድ አዳሪሚ ረሂመሁላሁ ተዓላ ወአቡ ያዕላ ይሄንን ይዘው ነው የሄዱት። ይሄንን ቀኝ ግራ የሚለውን ቀጥታ እንጠቀማለን ነው የሚሉት። ቀኝ ግራ ብለን አዎ ቀኝም ግራም አለው ለልሃያሉ ጌታ። ጉድ ይሄ ጉድ የሚያስብልህ ከሆነ ማለት ነው ነብዩ ናቸው የተናገሩት። ቀጥልና ተከተለኝ። አሁንም ሌላም አለ። ምን ሌላ ሐዲስ አለ? አላህ ሱብሓነሁ ወተዓላ እንደዚሁ ከነብዩ አለይሂ ሰላቱ ወሰለም የመጣ በሌላ ጥቅስ በኩል የተነገረ ነገር ስላለ ነው። ወቢየዲሂል ኡኽራ የሚል አለ። ቢየዲሂል ኡኽራ አንዱን በቀኝ እጁ ይይዛል ልዕለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ። ከዛም ዘከረ ቢየዲሂል አልኡኽራ ሌላውን ደግሞ በሌላ እጁ ይላል። ሌላ የምትለዋ ያው ሽማል ያው ግራ ነው ብለው ይሄንን እንደ መረጃ አድርገው ተጠቅመውታል። ቀኝና ግራን ያጸደቁ ይሄን ሐዲስ ይዘዋል። ያዙና ተከተሉ። እሺ ከፊል አህለል ዒልም መጡና አሁን ቀኝና ግራ ብሎ የሚናገር ሰው አልዋሸም። ምን አለው? መረጃ አለው። ጥቅስ ሁለቱም ቀኝ ነው የሚል እሱም መረጃ አለው። የሚቃረንብን ምንድነው? አንድ ጊዜ ቀኝና ግራ ሌላ ጊዜ ሁለቱም ቀኝ ለምን ተባለ የሚለው ነው መልስ የምሰጣችሁ። እና ሌሎች ደግሞ ሁለቱም እጁ ቀኝ ነው አሉ። ለምን? ለዚህም ትክክለኛ የጸደቀ ሐዲስ አለ። ከማን? ከራሳቸው ከሙስሊም በዘገቡት ሚን ሐዲስ አብዱላህ ብን ዐምር ብን አልዓስ ረዲየላሁ ዐንሁማ መርፉዓ ምን አሉ? ኢነል ሙቅሲጢነ ደጋጎች በጎ ሰሪዎች መልካም ሰሪዎች ዐንደላሂ ዐላ መናቢረ ሚን ኑር ፍትሃዊዎች አላህ ዘንድ በኑር ወንበር ላይ ናቸው። አየሚን ረሕማን ዐዘ ወጀል ከረሕማን በቀኝ በኩል ይላል። ወኪልታ የደይህ የሚን ወኪልታ የደይህ የሚን ሁለቱም እጆቹ ቀኝ ናቸው። ሁለቱም እጆቹ ቀኝ ናቸው ብሎ ነው ጥቅሶ የሚመጣው። ሁለቱም እጆቹ ቀኝ ናቸው። እዚህ ደግሞ ሁለቱም ቀኝ አለ። ላይ ሙስሊም የዘገቡት ላይ ደግሞ ይሄ ሙስሊም ያ ሙስሊም ነው የዘገቡት የአብዱላህ ብን ዑመር ላይ በመጣው ደግሞ ቀኝና ግራ፣ እዚህ ደግሞ ቀኝና ቀኝ።
ስለዚህ ሁለቱ ቀኝና ቀኝ የሚለው የተወዛገበ አይደል? አይወዛገብም አሉ። ከፊል ዑለሞች ምን አሉ መሰላችሁ? ሁለቱም ቀኝ ናቸው በሚለው ጉዳይ ላይ አይሰማም። ኡስታዝ በኢሞ የለህም አሉ። አፍወን ቀኝና ግራ የሚለው ከነቢ አለይሂ ሰላቱ ወሰላም በሐዲስ የመጣ ነው። ቀኝና ቀኝ የሚለውም ከነቢ አለይሂ ሰላቱ ወሰላም በሐዲስ የመጣ ነው። ነገር ግን አህሉል ዒልም የሄዱበት ነገር አለ። ይሄንኛውን በተመለከተ ከፊል ታላላቅ ሊቃውንቶች ሁለቱም ቀኝ ናቸው በሚለው ላይ እነ ኢብኑ ኹዘይማ እነ ኢማሙ አህመድ እነ በይሃቂ በዚህ ላይ ነው የሄዱት። ሁለቱም ቀኝ ናቸው በሚለው ማለት ነው። እነ ዳሪሚ ደግሞ ቀኝና ግራ በሚለው የሄዱበትና አቡ ያዕላ በዛ ላይ ቀኝና ግራ፣ እዚህ ደግሞ ቀኝና ቀኝ። ስለዚህ ሁለቱ ሐዲሶች ልዩነት የላቸውም ነው የሚሉት ኢማም ኢብኑ ባዝ ረሂመሁላሁ ተዓላ። ኢማም ኢብኑ ባዝ ምንም ልዩነት የለውም። ቀኝና ቀኝ የተባለው ሁለቱም እጆቹ ቀኝ ናቸው የተባለው እንደ ሰው ልጅ አንዱ ቀኙ አክቲቭ ሆኖ ግራው ደከም ያለ እንዳይመስላችሁ ከዛ አንፃር ነው የተነገረው። ሰው ልጅ ላይ ቀኝና ግራ ቀኙ ንጽህና ይጠበቃል፣ ግራው ግን ብዙም ሸረፍነት የለውም። ግራጅ የሆነ ነገር ማንሻ እንደዛ አይነት እይታና ምልከታ እንዳይመጣ ከዛ አንፃር ነው። ላ ተዓሩض በይነ الأحاديث فالله سبحانه وتعالى تصف يداه باليمين والشمال ግራ ቀኝ ተብሎ ይገለጻል باعتبار الاسم ከስም አንፃር። አማ من جهة المعنى فكلاهما يمين مباركة ከክብር ሁለቱም ከልቅና አንፃር ከታላቅነት አንፃር ሁለቱም ቀኝ ናቸው። ሰው ልጅ ላይ ግን ግራና ቀኝ የሚባል ምን አለ? ልዩነት አላቸው። ቀኝና ግራ እኩል አይደለም። ሰው ላይ ሰው ሲረዳ፣ ሰው ሲቀበል፣ ሰው ሲመለከት፣ ሰው ሲያይ ምን እንዳይመስለው ግራና ቀኝ የሚለውን የጌታችን ቀኝና ግራ ብሎ ተረድቶ ግራ የሚለውን ምን እንዳይመስልህ ደከም ያለ ከቀኙ ደከም ያለ ነገር እንዳይመስልህ። ኪልታ የዲህ የሚን የሚለው ጀምዕ ማድረጊያ ነው እንጂ ሌላ ተቃርኖ አይደለም ብለው ታላቁ ዓሊም በዚህ መልክ አምጥተዋል። ከፊል ዑለሞች ሽማል የምትለዋ አይ እሷ ሻዝነት አላት የጌታችን ሁለቱም እጆች ቀኞች ናቸው የሚለው ፊቃዎች መጥተው የተናገሩትና ወሚንሁም መን ቃለ ኢነሁ ፊቃ ወላኪነሁ ቃለ ሚን ተሰሩፊ ብለው ሻዝነት ሰጥተዋታል። ባዕዱ አህለል ዒልም ወላኪን ይሄ ችግር ውስጥ የሚከት አይደለም። ሱብሓነሁ ወተዓላ ቀኝም ግራም እጅ ያለው ከስም አንፃር ከሙባረክ ከሸረፍነት ከልቅና ከታላቅነት አንፃር ግን ሁለቱም እጆቹ ቀኞች